የምርምር ውጤት ሁሉ በአንደኛው እጁ ፈውስ በሌላኛው እጁ መቅሰፍት ወይም ደግሞ ማት ይዞ የሚመጣ የቤተ ሙከራ ተዋጽኦ ነው። ጅማሮውን ለሕክምና ሊውል የሚፈበረክ ኬሚካል ሁሉ እየዋለ ሲያድር ለሰሪዎቹ ገዳይ ሆኖ መከሰቱ የማይቀር ለመሆኑ የህመም ማስታገሻ ተብለው የተጀመሩ መድኃኒቶች ቀስ እያሉ የሱስ ምንጭ መሆናቸው በቂ ማሳያ ነው። ከባድ የሚባሉ የህመም ስሜቶችን ለማስታገስ የሚያገለግሉ እንደ ኦፒዮድ ያሉ የመድኃኒት አይነቶች ለዚህ ግንባር ቀደሞች ናቸው። እነዚህ በላቦራቶሪ ሊሰሩ ወይም ከአደይ አበባ ተክል ሊቀመሙ ይችላሉ የሚባሉት መድኃኒቶች ኦፒዮድስ በዋነኝነት የሚያገለግሉት እንደ ቀዶ ጥገና፣ ከባድ አደጋ ወይም የካንሰር ህመም ያሉ ከፍተኛ ስቃዮችን ለመቀነስ የሚያገለግሉ ናቸው። ውድ የቻናላችን ተከታዮች ጅማሮውን ለህክምና አገልግሎት ሊውል የተቀመመው ይህ መድኃኒት ለበርካቶች አደገኛ የሱስ ምንጭ ስለመሆኑ በዚህ ጥንቅር ልንነግራችሁ ቀርበናል። አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሆን በመጋበዝ ነው። ዛሬ ወደ አደንዛዥ ዕፅነት የተቀየሩት ኦፒዮዶች ለመጀመሪያ ጊዜ የተመረቱት ወይም ጥቅም ላይ የዋሉት መቼ እንደሆነ ታሪካዊ አመጣጣቸውን ስንመለከት ከክርስቶስ ልደት 3000 ዓመታት በፊት እንደሆነ ታሪክ ያሳያል። እናም ከፓፒ ተክል የሚገኘው ኦፒየም በሰው ልጅ ታሪክ ውስጥ ለሺህ ዓመታት ሲያገለግል ቆይቷል። ከክርስቶስ ልደት በፊት 3400 ዓመት ዓለም ጀምሮ በሜሶፖታሚያ የነበሩት ሱሜራውያንን የፓፒ ተክልን የደስታ ተክል በማለት ይጠሩት ነበር። ጥንታዊ ግብፃውያንና ግሪካውያን ደግሞ ይህንን ተክል ለህመም ማስታገሻነት ይጠቀሙበት ነበር። ለመጀመርያ ጊዜ ሳይንሳዊ በሆነ መንገድ ከፓፒ ተክል ውስጥ ንቁ ንጥረ ነገር ተለይቶ የወጣው ግን በፈረንጆቹ 1804 በጀርመናዊ ፋርማሲስት ፍሬድሪክ ሰርተርነር ነው። እናም ይህ በሳይንሳዊ መንገድ የተቀመመው መድኃኒት ወይም ንጥረ ነገር ሞርፊን ወይም የኃይለኛ ህመም ማስታገሻ ተብሎ ተሰየመ። አሁን አደገኛ እጽ ተብሎ የሚጠራው ሄሮይን ደግሞ ለመጀመሪያ ጊዜ የተመረተው በግሪጎሪያን ዘመን ቀመር 1874 በእንግሊዛዊ ኬሚስት አልደር ራይት ነበር። ግን ደግሞ በንግድ መልክ በሰፊው መመረትና መሸጥ የተጀመረው በ1898 በባየር ኩባንያ አማካኝነት ተመርቶ በወቅቱ ለሳል ማስታገሻነት እንዲውል ሆኗል። ቀን እየሸኘ ተመራማሪዎችም ሰውኛ ጥበባቸውን እያሳደጉበት የመጣው ሰው ሰራሽ ኦፒዮዶች በ20ኛው ክፍለ ዘመን ኬሚካሎችን በመጠቀም በቤተ ሙከራ ውስጥ የሚሰሩ ኦፒዮዶች መጠን በስፋት መተዋወቅ ጀምሯል። መድኃኒትን በማምረትና በማውጣት የዓለም ቁንጮ እንደሆነች የሚነገርላት ጀርመን በዚህ 20ኛው መቶ ክፍለ ዘመን መባቻ ጀምሮ በርካታ መልክ ያላቸው ምርቶች እንካችሁ ብላለች። ኦክሲኮዶን የተባለው መድኃኒት በ1916፣ ሜታዶንን ደግሞ በ1937፣ ፌንታኒልን በ1960 በፖል ጃንሰን አምርታለች። እናም እነዚህ መድኃኒቶች የየራሳቸው የሆነ የአደገኛነት ደረጃ ያላቸው ናቸው። አሁን እነዚህ መድኃኒቶች ዓለምን በአደንዛዥ ዕፅነት ጉዳታቸው እያመሱት ነው። You can imagine, and it feels like something slowly just pulling your life force out of you, and then you get tunnel vision, starts getting smaller and smaller, and around this tunnel it's just darkness, right? And it gets smaller and smaller and smaller and closes, and it goes, you're dead. በኦፒድ ሱስ በተለይም በፌንታኒል ምክንያት በዓለም ላይ በተለይም በሰሜን አሜሪካ እየተከሰተ ያለውን አስከፊ ቀውስ መመልከት እየተባባሰ መጥቷል። ፌንታኒል እጅግ በጣም ኃይለኛ የሆነ ሰው ሰራሽ ኦፒድ ነው። በመጀመሪያ ለሕክምና አገልግሎት በተለይም ለከፍተኛ የካንሰር ህመም ማስታገሻነት የተሰራ ቢሆንም አሁን ግን በህገወጥ መንገድ ለሱስ በሚሆን መልክ በስፋት እየተመረተ ይገኛል። እናም ፌንታኒል ከሞርፊን ጋር ሲነጻጸር ኃይለኛ የህመም ማስታገሻ በመሆን ረገድ በ100 እጥፍ ከአደገኛው እጽ ሄሮይን ጋር ሲለካ ደግሞ በ50 እጥፍ ይበልጣል። አደገኛነቱም ቢሆን በዛው ልክ ከፍተኛ ለመሆኑ ጥቂት ሚሊግራም ወይም የእርሳስ ጫፍ የምታክል ትንሽ መጠን ያላት ፌንታኒል ሰውን ለመግደል በቂ ናት መባሏ ማሳያ ሆኖ ቀርቧል። ዛሬ ዓለም ለትውልድ በሱስ መዘፈቅ ምክንያት የሆነውን የኦፒድ ቀውስ እንዴት እንደተከሰተና ስለ መንስኤው ላነሳው ጥያቄ በሶስት ዋና ዋና ደረጃዎች የተከፈለ ምላሽ ተቀምጧል። የመጀመሪያው በ1990ዎቹ የጤና ባለሙያዎች እንደ ኦክሲኮንቲን ያሉ የኦፒድ ማስታገሻዎችን በከፍተኛ ሁኔታ ማዘዝ መጀመራቸው ነው። ይህም ብዙ ሰዎች ሳያውቁት ለሱስ እንዲጋለጡ የመግቢያ በር ሆኗቸዋል። ሁለተኛው ደግሞ የመድኃኒት ማዘዣዎች ሲጠነክሩ ሱስ የያዛቸው ሰዎች ርካሽ ወደሆነው ሄሮይን
እንዲሸጋገሩ ማድረጉ ሆኖ ተወስዷል። ሌላኛው ደግሞ የፌንታኒል እየተበራከተ መምጣት ሲሆን ህገወጥ አዘዋዋሪዎች ፌንታኒልን ከሌሎች አደንዛዥ እጾች ጋር በመቀላቀል ማሰራጨት መጀመራቸው ነው። ፌንታኒልን ለማምረት እርሻ ስለማይፈልግና በላቦራቶሪ ስለሚሰራ ማምረቱ እጅግ ርካሽና ቀላል እየሆነ መጥቷል። ለመሆኑ ፌንታኒል ለምን ልዩ አደጋ ሆነ ለሚለው ጥያቄ አዘዋዋሪዎች ፌንታኒልን እንደ ተራ የራስ ምታት ወይም የጭንቀት መድኃኒት አስመስለው መስራታቸው ነው። እናም ወጣቶች ተራ መድኃኒት ነው ብለው ወስደው ለሞት ይጋለጣሉ። የገዳይነት መጠኑም ሲታይ ፌንታኒል በጣም ኃይለኛ ከመሆኑ የተነሳ በተቀላቀለበት መድኃኒት ውስጥ መጠኑ በትንሹ እንኳ ቢሳሳት ወዲያውኑ የመተንፈሻ አካልን በመግታት ለሞት ያደርሳል። በአንድ ወይም በሁለት ሙከራ ብቻ አንጎልን የመቆጣጠርና ጥራዝ የማስያዝ ኃይል ያለው መሆኑ ደግሞ ሱስ እንዲሆን አድርጎታል። ይህንን ሁሉ ባህሪውን ተከትሎም የማህበራዊና ኢኮኖሚያዊ ጉዳቶችን በማድረስ ረገድ ለዓለም ራስ ምታት ሆኗል። በየዓመቱ በ10 ሺዎች የሚቆጠሩ ሰዎች በተለይ ከ18 እስከ 45 የዕድሜ ክልል ያሉት ኦፒድን ከመጠን በላይ በመውሰድ ህይወታቸውን ያጣሉ። ወላጆች ልጆቻቸውን ያጣሉ። ልጆች ደግሞ ወላጅ አልባ የሆኑ ለብዙዎች ቤት መፍረስ፣ ህይወትም እንዳልነበረ መሆን ዋነኛ ችግር ሆኗል። በጤና ስርዓት ላይ እየደረሰ ያለው ጫናም ሲታይ የድንገተኛ አደጋ ክፍሎች እና የማገገሚያ ማዕከላት በታካሚዎች ብዛት እየተጨናነቁ ያለበት ሁኔታ መስፋቱ የችግሩን ግዝፈት ያሳያል። ወደ መፍትሄዎችና ጥንቃቄዎች ስናመራ ናሎክሶ የተባለውን ኦፒድ ወስዶ ራሱን የሳተን ሰው ወዲያውኑ ከሞት ሊታደግ የሚችለውን ተአምረኛ መድኃኒት መጠቀም አንዱ ነው። አሁን ላይ በብዙ ሀገራት የችግሩን መባባስ ተከትሎ ያለማዘዣ በፋርማሲ ውስጥ እንዲገኝ ሆኗል። በእርግጥ ማንኛውንም ያልታዘዘ መድኃኒት ወይም ከጎዳና የሚገኝ ክኒን አለመውሰድ የሚል ግንዛቤ መፍጠር የግድ ነው። ለሱስ የተጋለጡ ሰዎችን እንደ ወንጀለኛ ከማየት ይልቅ እንደ ታካሚ አይቶ በሕክምናና በምክር መርዳትም የመጨረሻው መፍትሄ ሆኖ ተቀምጧል። ስናጠቃልል የፌንታኒል ቀውስ የጤና ችግር ብቻ ሳይሆን የዘመናችን ትልቅ ማህበራዊ ፈተና ነው። አንዴ ብቻ ልሞክረው የሚል አስተሳሰብ በዚህ መድኃኒት ረገድ የመጨረሻ ውሳኔ ሊሆን ስለሚችል ከፍተኛ ጥንቃቄ ያስፈልጋል። ውድ የቻናላችን ተከታዮች የመረጃችን ይዘት ለሌሎችም እንዲደርስ በማጋራት እንዲሆን ስንጋብዝ በሌላ ጥንቅር እንደምንመለስ ቀጠሮ በመያዝ ነው። ሰላም።